በእምነታችን ጠንካራ እንድንሆን ወይ ደግሞ መሰረት እንዲኖረን ምን እንድናደርግ ትመክረናለህ? እሺ አመሰግናለሁ። ታውቂያለሽ ጠንካራ እምነት ለመገንባት አንደኛ እምነት በአንድ ቀን አይገነባም። ይልቁንም ዕለት ከዕለት የምናዳብረው ነገር ነው። ሐሳባችሁን ከሚከፋፍል ነገር ተቆጥባችሁ እምነታችሁ ላይ ትኩረት አድርጉ። ምክንያቱም ዓለም ላይ ብዙ ትኩረትን የሚስብ ነገር አለ። በዓለም ብዙ ጫጫታ አለ። በዙሪያችሁ ያሉ ሰዎች እንኳን ትኩረታችሁን ይፈልጋሉ። ሳታውቁት ለእግዚአብሔር ያላችሁን መሰጠትና የማለዳ ጸሎታችሁን እንድትዘነጉት ያደርጋችኋል። በፊት ከነበራችሁ የጸሎት ሕይወት እንድትደክሙ ያደርጋችኋል። በእረፍት ሰዓታችሁ ከእግዚአብሔር ጋር የምትገናኙበትን ትንሽ ሰዓት እንኳን ወዲያ ትሉታላችሁ። ትኩረታችሁን ይከፋፍላል እና ምንም በማይጠቅሙ ነገሮች ትጠመዳላችሁ። ስለዚህ ጊዜያችሁንና ልባችሁን በብርቱ ጠብቁ። ጊዜያችሁንና ልባችሁን። እናም ማስታወስ ያለባችሁ መሰረታችሁ ጥልቅና ከእይታ የተሰወረ ይሁን። የተሰወረ ታውቃላችሁ፣ ማንም የማያየው። በዚያ ስፍራ ከውስጥ የሚፈልቅ ከእግዚአብሔር የሆነ ኃይልን ታገኛላችሁ። ስለዚህ የዕለት ተዕለት ትጋታችሁ በሕይወታችሁ ውስጥ የማይናወጥ እምነትን ይፈጥራል። በድንገት ነገሮች እንዲቀየሩ አንጠብቅ፣ ነገር ግን ትንሽ ትጋት ለውጥን ያመጣል። ሉቃስ ምዕራፍ 6 ቁጥር 48 ላይ እንዲህ ይላል፣ ቤት ሲሰራ አጥልቆ የቆፈረ በአለትም ላይ የተመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዙ ያንን ቤት ገፋው፣ በአለትም ላይ ስለተመሰረተ ሊያናውጠው አልቻለም ይላል። ስለዚህ መሰረታችሁ ጥልቅ ይሁን፣ እናም ትጉ።